የሙከራ ጊዜያችሁ ላይ ያለምንም ማስጠንቀቂያ ከስራ የተሰናበታችሁ ሰዎች ይህንን በደንብ ስሙ። የሙከራ ጊዜ ቅጥር የትም የማይቀር ጉዳይ ነው። በመንግስት መስሪያ ቤቶች ውስጥም በግል ድርጅቶች ውስጥም ሁሉም የቅጥር ሂደት ካለፋችሁ በኋላ በብዛት የምትቀጠሩት ለሙከራ ጊዜ ነው። የሙከራ ጊዜ ቅጥር እንደየ ተቋማቱ ይለያል። በሲቪል ሰርቪስ ውስጥ የምትሰሩ ሰዎች መጀመሪያ ለ6 ወር ያህል የሙከራ ቅጥር ትቀጠራላችሁ። በ6 ወር ውስጥ የሚጠበቅባችሁን የስራ አፈጻጸም ካላመጣችሁ ተጨማሪ 3 ወር ይሰጣችኋል። በዛ 3 ወር ውስጥ ደግሞ አሁንም የሚጠበቅባችሁን የስራ አፈጻጸም ውጤት ካላመጣችሁ ከስራ ትሰናበታላችሁ። በሌሎች ደግሞ የመንግስት የልማት ድርጅቶችና የግል ድርጅቶች ውስጥ በአሰሪና ሰራተኛ አዋጁ የምትተዳደሩ ደግሞ አሁን ከ60 ቀን ያልበለጠ የሙከራ ጊዜ ቅጥር ይደረግላቸዋል ማለት ነው። እና በሙከራ ጊዜ ቅጥር ውስጥ ማንም አሰሪ ለስራው ብቁ አይደለም፣ ይሄ ሰራተኛ ስራው የሚፈልገው ችሎታና ባህሪ የለውም ብሎ ያለ ማስጠንቀቂያ ሊያባራችሁ አይችልም። በአዋጁ ላይ የተቀመጠ ነገር አለ፣ ያለ ማስጠንቀቂያ ሊያባራችሁ ይችላል የሚል ነገር አለ። እሱ ግን በህግ ሲተረጎም ምን የሚል ነገር አለው? አሁን ወደ ጉዳዩ ልውሰዳችሁ። የሰበር መዝገብ ቁጥር 126667 መስከረም 26 ቀን 2010 ዓ.ም በፌዴራል ጠቅላይ ፍርድ ቤት በሰበር ሰሚ ችሎት የተሰጠ አስገዳጅ ውሳኔ አለ። ይህ ውሳኔ ምን መሰላችሁ የሚላችሁ አንድ ሰራተኛ ሊመደብበት ለታቀደ ቦታ ተስማሚ መሆኑን አለመሆኑን ለመመዘን ለሙከራ ጊዜ ሊቀጠር ይችላል። ነገር ግን በሙከራ ጊዜ ውስጥ ይህን ሰራተኛ ብቁ አይደለም ብሎ ያለ ማስጠንቀቂያ ማባረር የሚቻለው ለሙከራ ቅጥር ተስማምቶ በስምምነት የተሰጠው የጽሁፍ ማስረጃና 2 ምስክሮች ተቆጥረው 2 ምስክሮች ኖሮ የሙከራ ቅጥር ደብዳቤ ተሰጥቶት ከሆነ ብቻ ነው ይላል። ስለዚህ ለሙከራ ቅጥር ደብዳቤ ሲሰጣችሁ 2 የሰው ምስክር ተቆጥሮባችሁ እነዛም የሰው ምስክሮች ፈርሞ ምስክር ነበር ለሙከራ ሲቀጠር አይተናል ብለው ፈርሞ ካልሆነ ዝም ብሎ ደብዳቤ ሰጥቷችሁ ለሙከራ ተቀጥራችኋል ብሎ ከዛ ለስራው ደግሞ ተስማሚ አይደላችሁ ብሎ ያለ ማስጠንቀቂያ ሊያባራችሁ አይችልም ማለት ነው። በእንደዚህ አይነት ሁኔታ የተባረራችሁ ሰዎች ካላችሁ ጉዳያችሁን አሁኑኑ ለፍርድ ቤት ማቅረብና መካስ ትችላላችሁ ለማለት ፈልጌ ነው። ይመቻችሁ። መልካም ቀን። ሪፖስት ያደርጋችሁ